بسم الله الرحمن الرحيم إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت فلا أقسم بالخنس الجوار الكنس والليل إذا عسعس والصبح إذا تنفس إنه لقول رسول كريم ذي قوة عند ذي العرش مكين مطاع ثم أمين وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان رجيم فأين تذهبون إن هو إلا ذكر للعالمين لمن شاء منكم أن يستقيم وما تشاءون إلا أن يشاء الله رب العالمين ሸህ ሰይድ ዑመር ይባላሉ። ዓሊም ሙጃሂድ እና ሐፊዘል ቁርአን ናቸው። በታዓ ቁርአንንና ኪታብን ያቀራሉ። ቁርአንን መቅራት የጀመሩት በ5 ዓመታቸው ነበር። በ10 ዓመታቸው አኽትመው ኪታብ መቅራት ጀመሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን የገጠር ሐሪማዎችን ዳግም ማስተዋወቅ ከጀመረን እነሆ ዛሬ ደግሞ ወደ ተአምልካ አቅንተናል። ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ አጂበ እልፍ ሰው የሠራ እልፍ ሰው ያበጀ እልፍ ዓሊም መርቆ በእውቀት ያደረጀ ስሜ ሰዒድ ዑመር ቂርአት እንግዲህ እኔ ፊቅም እዝቹ አገር ነው እዝቹ ታአ ይባላል። ታአ መንደር እንግዲህ ውጭ ተወለድኩ እንጂ አባቴ እዚሁ ይዞኝ ነው የገባው። እኔ እዚሁ ነው ያደግኩትም። እዚሁ ፊቅህ የሚቀራበት ላይ እኔ እኮ አላቆየኝም። እንደው ዙል ቃዒዳ እንደው ወጣ ዛሬ ሲሉ ጀመርኩ። የዓረፋ ዕለት አኸተምኩት ለሂፍዙ እንደ ሂፍዙም አላቆይ ዙልቃዒዳ ላይ ጀምረው የዓረፋ ዕለት አኸተምኩት። ዙልቃዒዳ ዙልሒጃ በሁለት ወር በላያቸው ነው የፊቅህ ጥቂት ነው ቂራአቴ ቢሆን አልሐምዱሊላህ ሁሉ ነገር የለመኩት ሐጅ ከቢር አህመር ላይ ነው ደወይ እንግዲህ ብዙ ነገር ነቅል የተስኦ ነው። ቂራአቱን ብደርስበትም ባልተሰውት የተከተልኩትም እስኦ ነው። ገዱ የሚባል ሐጅ ከቢር አህመድ በችግር የጸና ግፍ ያለፈረሰው ቁርአን አልሐምዱሊላህ ቁርአን ያው እኔ አባቴ እናቴ ሞታለች እንጂ ከ5 ዓመት በፊት ጀምሬያለሁ። ስናቴ ስምዝሽ ማለት ተሳበርኩ እንጂ ቁርአን የቀረሁት 10 ዓመት ድረስ ቀርቼዋለሁ። ያው አልሐፈዝኩትም። ተይ ስኖር በቀጥታም ኖርኩኝ። አይኔን አሞኝ ደግሞ ፊቅህ ዑምዳ እንደጀመርኩ ነው። ተዛ ቀጥታም ኖሬ ተዛ እዚሁ ሐፍዤ ነው እንግዲህ ሐጅ ከቢር ዝንደው ያልኩት። እዚሁ ነው ያሐፈዝኩት። ፊቅህ የሚያቀሩን ሸኽ ላይ ዝም ብዬ በየደረሰው ሐፍዤ እንደገና እንትን ለማለት ደውዬ በፊትም ሄጄ አልገጠመኝ መጣሁ። ኻዳም እያጣሁ ማለት ታአ በኦሮሚያ ልዩ ዞን በባቲ ወረዳ 19 ቀበሌ ውስጥ ያለ ቦታ ነው።
ሼህ ሰዒድ ዑመር የመሰረቱት ሐሪማ የሚገኘው እዚሁ ታአ ውስጥ ነው። ከባቲ ወደ ታአ የሚወስደው መንገድ በእውነቱ መንገድ ለማለት እጅጉን ይቸግራል። እጅግ ፈታኝ ከሆነ ጉዞ በኋላ ነበር ወደ ታአ መልካ መድረስ የቻልነው። የእውቀት የሕክማ የአደም መፍለቂያ ካስማ 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 የምትከት ጎዳና የስኬት ጫፍ መውጫ የተውበት መካን ነው የወንጀል ማምለጫ የልልና ካባ አስሃሩል ሐበሻ የደጎች ምሽግ። ሼህ ሰዒድ በዲን ጉዳይ ይሉኝታን አያውቁም። በተሐጁድ ላይ ታታሪ፣ በኢባዳ ጠንካራ፣ ቁርአንን በየሳምንቱ በተሐጁድ ሰላት የሚያኸትሙ ታላቅ ሸኽ ናቸው። የአላህን ንግግር ለቅርቡም ለሩቁም ያስተምራሉ። ሐዲስ፣ የቁርአን ተፍሲር በማስተማር የአካባቢውን ማኅበረሰብ በማንቃት ይተጋሉ። እሳቸው አኺራን እንጂ የዱንያ ጥቅማ ጥቅምን ለደቂቃም አያስቡትም። አብዱል መጂድ ሙሐመድ ሷሊሕ ከታአ ጥቂት ኪሎ ሜትር ርቆ ገርፋ ላይ ነው የተወለደው። የታአ አካባቢን እንዲህ በማለት ይገልጿል። እዚህ አካባቢ አጠቃላይ ሙስሊሙ ማህበረሰብ 100% ሙስሊም ነው። 100% ሙስሊም አካባቢ ነው። ማህበረሰቡ የሚተዳደረው ያው በእርሻና በእንስሳት እርባታ የሚተዳደር ነው። ይሄ ቦታ አሁን ያለንበት ቦታ ያው ታአ መልካ የሚባል ነው። በኦሮሚያ ልዩ ዞን በባቲ ወረዳ ስር የሚገኝ 019 ቀበሌ ላይ ነው የምንገኘው። እንግዲህ ይሄ ብዙ ሀሪማዎች በዙሪያ ያሉበት ብዙ የታጨቁ ታሪካዊ ኢስላም ታሪኮች ያሉበት አካባቢ ነው። እንግዲህ ብዙ ዑለማዎች በህይወት ባይኖሩም የዑለማዎቻችን እሴቶች ወይም አሻራዎች እዚህ አካባቢ እንደምታዩት ዙሪያው የተራራ ሰንሰለቶች ያሉበት አካባቢ ነው። እንግዲህ ስንመጣም ያያችሁት ውጣ ውረዱ መንገዱ ትንሽ እንትን የሚያደርግ ነው። እንግዲህ እስልምና እንደቀላል አይደለም የመጣው። ከዚህ ብዙ ነገሮችን ሀታ ከኛ ሀገር አልፎ ለአረቡ ዓለም ያበረከቱ ዑለማዎች እንደነበሩ ነው በታሪክ የሚነገረውና ይሄ አካባቢ ያው ገርፋ አለ፣ እዚህ መልካታ አለ። ላይ ወደ ላይ ደግሞ ስንወጣ ገርፋ ኬሚሴ ጎፋ ኬሚሴ የሚባል አለ። ሌላ ገርፋ ኦረን የሚባል አለ፣ ማመድ የሚባል አለ እና እነዛ ይሄ ማመድም የሚባለው አካባቢ ራሱ ይሄ አካባቢ ያው የሙስሊሞች የራሱ ጦር የነበረበት ነው የሚባለው ድሮ ማለት ነው። እና ያው እንግዲህ ታሪኩ ባይጻፍም ባፈ ታሪክ ሲወራ ይሄ አካባቢ ከፍተኛ ሁኔታ እስልምናን ለማስፋፋት ከፍተኛ ጥረት ሲያደርጉ የነበሩ ዑለማዎች እንደነበሩና ሀሪማዎችም ያው እንደምታዩት በተለያዩ ቦታዎች ኢንሻአላህ የምናያቸው ይኖራሉ። እነዚህ ሀሪማዎች ያው አሻራ ናቸው፣ ቅርስ ናቸው። ዛሬ ላይ የሚቀራባቸው ቦታዎች አሉ፣ የማይቀራባቸውም የተራቆቱ ሀሪማዎች አሉ። ኢንሻአላህ በኢዝኒላህ እንግዲህ ይሄንን በማየት ሀሪማዎችን መመለስ ማህበረሰቡ እንግዲህ እዚህ አካባቢ ኦልሞስት በሸሪዓ የሚተዳደር የነበረ ማህበረሰብ ነው ማለት ይቻላል። ሽምግልናውም ሁሉም ነገር የሚተዳደረው በእስልምና በሸሪዓ ነበረ። እንደውም ይሄ ወንዝ ራሱ የእስላም ወንዝ ነው የሚባለው አይደል? ይሄ ወንዝ የእስላም ወንዝ ይባላል እና ይሄ ሐቂቃ እንግዲህ ብዙ የሚያመለክቱት እንትኖች አሉ።
ከ46 ዓመታት በፊት ነበር ቁርአን ለማቅራት ብለው ይህንን ቦታ የቆረቆሩት። ሼህ ሰዒድ ቁርአንን የቁርአን ተፍሲርን ያቀራሉ። الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ እኔ ማቀራው እንግዲህ ቁርአን ለህዝቡን ተፍሲርም የመጣ ቀራለሁ ደግሞ ቃዒዳ ይሄን የቁርአን ተናቀራለሁ ተጀመርኩት 50 በላይ ሄዳ ወለሁም ጁሙዓ አልኳችሁን ተጀመረው 66 ላይ ነው ትግት 40 ሄዶ እንትና የሰቁርስ እየተበላ ቀዷ መዋል ደግሞ የለም ያለው ጁሙዓ ምናምን ሁሉንም ቀን ቂራ ነው። ቀን ወሰነፍ ደረስ አይወዱ ረፍት የለም። እኔ ወስለሶ ታሪክ እንኳን ማቆም የለኝም። ሰው በቂራ በኩል ግን ቁርአን ለፍዙን ያቀራሉ። ቁርአን ተስዲሙ የሚቀራባቸውን ሰው በደንብ አድርገው ያቀራሉ። ሁለተኛ ደግሞ ሐዲስ የፈሰረው ቁርአን ሸረህ ጋር እንኳን ቁርአን ተፍሲራቸው ከጭ የሚለው ሁሉም አስተካክለው የሚሉት ነው። ሆይ ፈሳሪዎች ጋር የሚገጥማል ያላቸው ደህና ነው። ለፍዙ ደግሞ በጣም ያቀራው ነበር። አሁን ትልቅ ሆኑ አመማቸው። ስለ ራሳቸው ከማውራት ይልቅ ስለ ሸኾቻቸው መንገር ነው የሚወዱት። እነሆ እዚህም ጋር የገጠር ዑለማዎችን ትህትና ልብ ይሏል። ሁሉም የገጠር መሻይኾች ራሳቸውን መግለጽ ይከብዳቸዋል። ሼህ ሰዒድ አይነ ስውር ሆነው አይናማዎችን ነው ቁርአን የሚያቀሩት። በየጊዜው የተለያየ ቁጥር ያላቸው ደረሶች ከቧቸዋል። ሲበዛ 50 ሲያንስ ደግሞ ከ10 በታች። እንግዲህ ደረሳ አሁን መሰለን አሁን በመጡ የለም ብዙ ሰሞን የሆነውን እንጂ አንዱ ግን አለዛ ግልም ብሎ 40 50 60 ይሆናል ማቀራው። ግን የዚህ አካባቢ የረባ ያቀረም የውጭ ሰው ነው ይሁላ ነገሩ እንጂ ያጠፋነውን እንዲሁ እንደ አርማው ጥሎኝ ሄደው አሁን ብዙ ሰው አይናቸውን ብርሃን እንዴት እንዳጡ ሲነግሩን እንግዲህ በልጅነት ነው አይኔ እንደናስ መጥቶ ሴት ትዩት ሰማይ ያላላ አይና ውድድ ይለም እዛው አበጠ ፈነደ 2 ወር ደም ፈሰሰኝ። ግን እቺ እግሬ የዛኑ ጊዜ ጠፋች። በእንድኛው እንግዲህ ቁርአንም ቀራው ይኸው ፍቅህም እምዳንተስ ነው አይኔ እቺንም ደገመ። መቼም የሰው ልጅ የመከራ መምጫው ብዙ ነው። ሼህ ሰዒድ ባላሰቡት አጋጣሚ በአይናቸው ውበት የተማረከች አንዲት ሴት ስለ ሳመቻቸው አይናቸው መጥፋቱን ይነግሩናል። በሰዎች ላይ መተት የሚሰሩ የተንኮል ቋቶች በመኖራቸውም ጭምር ነው ረሱል ሰለላሁ ዐለይሂ ወሰለም ጥንቃቄ እንድናደርግ የነገሩን። አላህም ከሰዎች ክፋት እንጠበቅ ዘንድ ልንቀራው የሚገባ የቁርአን ምዕራፍም አስቀምጦልናል። ሼህ ሰዒድ የአይናቸው ብርሃን መጋረድ ያደረሰባቸውን እክል እንዲህ በማለት ነግረውናል። ችግር ይኸው ቂራአኑ ብዙ ተቆርጦብኛል አይነ በማጣት ሼህ በይሄድኩበት ሁላ ሼሁ አይቀበለኝም። እንትን ሐቀን አንችልም ይላል። አንቱ ስንት አልሄድኩበት የለኝም። ቂራአት ዕልም የረባይ አልቀራው ለምን መቅሪያ እያጣህ ነው። በዛ ሰዓት ደግሞ ሐዲስ ጭራሽ ሆኖ የለም ስሙ አሁን ነው የዘለቀልን ዘው ደውይና ራያ እንደፊ ያና በእንዲህ አኳኋን ነው አኳኋን እንደው አይኔን ይዞ ሰውን ቁርአን ሲያለቅ እያለቀስኩ ነው አላፈስኩ ብዬ እንደው ሰዋጥቼ ቀጥታ የሚባል አገር ወደ ስራ ማተቀመጥኩኝ። ያ አልሐምዱሊላህ ይሄ አላህ እንትን ነው እንደው ዕልም በማጣት አልሄድኩበት የለኝም አልኳችሁ። በብዙ ሀገር ሄጃለሁ። ላኪን ፊት ማለቅ ሰውን
ቁርአን ተሐፈዝኩ ለቆመልኝ ያለዛል አሁንም አልቆረኩ ለዕልም ቀራለሁ በማለት ሞልቶ ያማመኒ አይኔ ለየት ለልበይ ይርኩበት ይለኝም እኮ እግረኛ በጅ ብሎ እንትና ይለኝ ራያም አሁን እግም ብላችሁ በጋትራና በሸዋ መስልጣን ላይ እንግዲህ በዛም ሄጃለሁ ብቻዬን ነው የምሄደው ገደል ገብቼ አውቃለሁ ብቻዬን ስሄድ ለይሁላ እንትን ብዬ ብቻዬን ስሄድ ገደልም ገብቼ አውቃለሁ ምን ይይታለ አንዳንድ ሰፋድ እነዛው ጋር ቀሪያታሉ ትበላለሁ እግረኛ የለኝም ዝደው አሁን አንዴ ተቀመጥኩ መላችሁ አይከቢለ በስምን ቀን ለይለተ ጁሙዓ አንድ ቁርስ እየቀመስኩ ሁለት ወር ተቀመጥኩ እዛሽ ባላገሮች እንደማምሸት ይላሉ ዛችን ተዛሽ ሰጡኛል ተዛይ በእንዲ ተቀምጫለሁ ሼህ ሰዒድ ለግል ህይወታቸው ቅንጣት የሚጨነቁ አይደሉም ከአካባቢው ማህበረሰብም የሚያጋጫቸው ሰዎች ከቁርአን ሲዘናጉና ጊዜያቸውን ስሜትን በሚያስደስቱ ነገሮች ሲያጠፉ ይቆጣሉ በዱንያ ጨዋታ ዋዛ ፈዛዛ እንዴት የሰው ልጅ ጊዜውን ያጠፋል በሚል ይበሳጫሉ በዚህ ምክንያትም ደረሶች እየራቋቸው ይሄዳሉ ሁለት የአብራካቸው ክፋይ ልጆች ቢኖራቸውም ሁለቱም ኑሮን ለማሸነፍ ከአካባቢያቸው ርቀዋል በአሁኑ ጊዜ አርሰው የሚያበሏቸው ደረሶቻቸው ናቸው ይህን ተጀመርኩ እንኳን ሌላ እኔ ወደ 40 ዓመት በላይ ነው መንገድ ያዝኩት አገራችን ያጠፋችሁት እናንተ ሆናችሁ ቁርአን አቅሪን አንድ አይገድፉትም ሼህ አለ ቁርአን አይገኝም ምስልምና ለምን አንድ ሰው በየመንደሯ ቁርአን አቅሪ ያኖራችሁ ገድፉት በዛ ገድፉት በመህር ደግሞ ዘካ ያደረሰ እንዲህ ገድፉ ቁርአን እንትን አይበል ያኩን ምክሬ ነው እንግዲህ የተቃርኖን ዓለም በጥበብ በዱንያው ግን ምንም የለይ ድሮ ያንዲኛው እኔ ገና ልጅ ነኝ ያውቃችሁ አንዲኛው ወደ 12 ዓመት ላይ ነው የጠፋው እንዳስቀራ በዱንያ በኩል ምንም የለኝ በምንም የለኝ እንደ ሰውም በከተማም ለምኛል በላም በገጠርም ለምኛል በላም ያላህ የሰጠኝ በላም ሆኖ ስራዬ የነሁ የሰርፉ የፊኩ መጥለቂያ እንግዲህ እስከ ዛሬ አሁን ደረሰውም ነው የሚከስበው አርሶልኝ ቆርጦ እንትን ብሎ ያባላኝ አሁን እንግዲህ አንድም ልጅ ነበር አሁን ሸፍቶብኝ ጠፋ እሱም ዘንድሮ ነው ያገኘው ከስብ እምቢ ብሎ ጠፍቷል የወደፊቱን አላህ ይወቀው ዘንድሮ ነው ገና ያረሰው የደረሰው አርስልኝ ነበር ደረሰው ነፍሱ ያርስልኝ ብቻውን የሚያርሳለ እየተጋገዙ ያርሱልኛል አልቸገረኝም መሰለህ አንድ ነበር ሱዑድ ሄዷል ሁለት ናቸው ልጆቼ ይህም ወደዛው ሄድ ጅቡቲ ገባሁን በአሁን አብዱል መጂድ ሼህ ሰዒድን እንዲህ ይገልጻቸዋል ኡስታዝ ሼህ ሰዒድ ላይ ሀሪማ ላይ ነው የምንገኘው ሼህ ሰዒድ እንግዲህ አይታችኋል አይና አማ ናቸው እድሜያቸው ወደ 83 አካባቢ ይሆናል በዚህ እድሜያቸው እንግዲህ እያቀሩ ነው አይና አማ ናቸው እዚህ ቦታ ላይ ቁርአን ተጅዊድ ይቀራል ተፍሲር ይቀራል ሐዲስም ይቀራል እና እንግዲህ የበረሃ አንበሳ ነው የምንላቸው ሐቂቃ እኛ በዚህ ሁኔታ ላይ ሰዎች አይን ኖሮን እንደፈለግን መራመድ እየቻል እሳቸው ግን ያው አይን ሳይኖራቸው ብዙ ደረሶችን ሰብስበው የሚያቀሩበትና ትልቅ ለእስልምና ትልቅ አስተዋጽኦ የሚያበረክቱ የበረሃው አንበሳ እንደ ብለን ብንሰይማቸው ይሄ ወላሂ አሁንም ድረስ ቂርአት ለመቅራት እኔ ያው የአይኔ ችግር እንጂ ዝግጅ በቃ ማልጥረው ጥረት የለኝም ነው ያሉትና ይሄ ትልቅ እንትን ነው ለሌላው ማህበረሰብ ትልቅ ተምሳሌት ነውና
ያ አላህ እድሜያቸውን አርዝሙ። ብዙ ፍሬዎቻቸው አሉ። በከተማም እሳቸው ያቀሯቸው ደረሶች አሉ። እንግዲህ አላህ እድሜያቸውን አፊያቸውን ሰጥቷቸው በሌላ ጊዜ የምናገኛቸው አላህ ያድርገው። ሼህ ሰይድ በደጋፊ ማጣትና ተንከባካቢ ችግር ምክንያት መድረስ የሚገባቸው ደረጃ እንዳልደረሱ ይሰማቸዋል። ስለ ኡስታዛቸው ሐጂ ከቢር እንዲህ ይገልጻሉ። ነፍሳቸው ተዝታ በቁም ያው ቂራአተው የመን ነው መካም ላይ ለነፍሱም እንደው ይሄን የቃዒዳን ቦታ የእንትኑን እና ይሄን ደግሞ እንትን መካነ የቀሩት እዛውም አቅርተው ነው የመጡት እኮ እሳቸው። እናትህ አልቅሳ መሞታ ነው ወንድምና አባቶ ነው ተወዲ ያመጧቸው። ላኪን እንግዲህ እሳቸው ያው በቁርአን በሐዲስ ያደሩ ሰው ናቸው። የሚያቀሩትም ቁርአን ተፍሲርና ሐዲስ ነው። አንዳንድ ሰው ደግሞ እንዲህ የእንትን የፈን ወገን ይቀራባቸዋል። ከቶም እንደው ፈርሙም ከቶም በየው ወቅት ትልቅ ሆነዋ መንጥቅ ሲቀርቡ ከቶም ውስጥ ይሄ ውሸት ይላሉ እና የሚያቀሩት ይሄ ነው። ዋናቸው ተፍሲር ነው፣ ሐዲስ ነው። እንግዲህ ይሄን እንኳን አላውቅም። መሰለን አሁን አዲስ አበባ ይሄ የሚያስሐፍዘው መሐመድ አንዋር የሚባል እሱ ዝን ቁርአን ያፈዘው አዲስ አበባ አሜሪካ እሱ ትልቁ መስጂድ የሚያቀረው እሱ ራሱ ዝን ያፈዘው ደረሳ። እኔ በገጠር መቼም እንደ ሰው ደረሳ ብዛት ያለው አላየሁም። በጣም ደረሳ ብዛት አላቸው። በከተማም የሰው ደረሳ በጣም ብዙ ነው። በከተማም ደግሞ እንደገና የሰው ደረሳ አያፈርም በቂራት ተህዊድም የምትስተካከለ ነው ማለት አዲስ አበባ ድረስ በጣም ብዙ ደረሳ አላቸው። ውጭ ደረሰው ማለት ነው። አሁን ሁሉ ነገር ጥፍጥፍ ብሏል። የትናንት አሻራ ለዛሬ ያበቃ። አሁን ደግሞ ወደ ግብጽ እና ታላቁ ሼህ ልመልሳችሁ፣ ወደ ሼህ አብዱል ሐሚድ ኪሽኪ። ሼህ አብዱል ሐሚድ በመሳጭ ንግግራቸው፣ ድፍረታቸው፣ የኹጥባቸው ለዛ፣ የሙሐደራዎቻቸው ጥልቀትና ውበት እጅጉን እንዲወደዱ አድርጓቸዋል። የጅህልና ጽልመት በኖር የቀይ الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب ألا بذكر الله تطمئن القلوب ألا بذكر الله تطمئن القلوب أيها الموحدون من الواحد من الواجد من الماجد من الرحمن ኪሽኪ ስጁድ ላይ መሞታቸው ይታወቃል። አይነ ስውርነት ታላቅ ደረጃ ለመድረስ እንደማያሰናክል የእነዚህ ሁለት የዘመናችን ዑለሞች ማሳያ ይሆናል። በሄዱበት ቦታ ጅሙዓ ተደረሰ ለዛ ሀገር የሚገባው እንዲያዋ ያደርጋሉ። እኔ ነገሩን አላህ ሱብሃነሁ ወተዓላ ያሳውቃቸው። እዛ ሀገር የሚሆነው እንዲያዋ ያደርጋሉ። በነብዩ በተላኩበት በቃ በእነዚህ ነው በሐዲስና በቁርአን ሰውን ይመክራሉ። ጅሙዓ ነው ከዛ ሀገር በሆነ ሀጂያ ተአቀቁ ጅሙዓ የሚደርሱበት ሀገር ዲያዋ ያደርጋሉ። ህዝቡ ይገባል እዛው መስጊድ ዲያዋ ይሰጣሉ። አበቃ ተነስተው መሀር ነው። እዝና ደግሞ እዚሁ መስጊዳቸው አሉበት ጅሙዓ ነው። ዘመኑን የነጋ አጂበ እልፍ ሰው የሰራ እልፍ ሰው ያበጀ እልፍ አሊም መርቆ በእውቀት ያድር ብዙ በተውሂድ ነው የማክረው። መቼም ነብዩ ደግሞ የመጡበትን ነገር ነው የምለው። لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين الله نبينا لا كلم
ልክሳናውን ያሳወቀን እንግዲህ ነብዩ መህነው እንደ ቁርአንን የሚያነቡልን ተሱ የመጣው የሚያነቡልን ወይዘኪ የሚያጠራን ተወንጀል ተሽርክ ተማዕሲያ ويعلمهم الكتاب والحكمة قرآن دم بماستمار حكمة بحديث يفسره بنتن بزن يتلاكوت نبيه وإن كانوا من قبل لفي ضلال مبين تهب فيت تسمنا من قال لي يا قالوا نبروا في سيمطا الله بها نقع كما أرسلنا فيكم رسولا من أنفسكم بنانت وستندلاك ملاكتين تنفساتشو هنا يتلو عليكم آياتنا أمي أنبب أنت لي يعني القرآن قطش ويزكيكم أمي أتراችሁ ويعلمكم الكتاب والحكمة قرآن أمراችሁ حكمة طباب ويعلمكم ما لم تكونوا تعلمون دون ما أنت قلتني هنا أمي أستمراችሁ ይሄን እንደላክንላችሁ فاذكروني እኔን አስተውሱ ብሏል ጌታ اذكركم እኔም እናንተን አብራችሁ አልተዋችሁም واشكروا لي አመስግኑ ለኔ ولا تكفرون እንዳለ አትክዱን እንትና አትካዱ ላለ ይሄ እንዳለ ነው ምክሬም የተወደዳችሁ ተመልካቾቻችን የዛሬውን ፕሮግራማችንን እዚሁ ላይ እናበቃለን። በቀጣይ በሌላ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በችግር የጸና ግፍ ያላፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ